10 ቁጥር ለባሹ ብራዚላዊ ጸጉሩን አስረዝሞ ወጣ ባሉ የፊት ጥርሶቹ ዘወትር በማይጠፋው ፈገግታው ታጅቦ ተፈጥሮ አዳልታ በሰጠችው የኳስ ጥበቡ መጋቢት ወር 1980 ከ36 ዓመት በፊት በደቡብ ብራዚል ፖርቶ አሌግሬ ተወለደ። ኳስን ገና ከህፃንነቱም ጀመረ። የታላቅ ወንድሙን ፈለግ በመከተል ከአምላክ የተሰጠውን ልዩ ሀብት ወደ ታላቅ ደረጃ ለማሸጋገር ጥረቱንም ቀጠለ። በኳስ ተዝናንቶ ሰዎችንም ያዝናና፣ አንድም ቀን ከፊቱ ፈገግታው ተለይቶት አይቼው አላውቅም። ሪያካርድ ይመሰክራል። ሮናልዲኒዮን የመሰለ እርሱ በድንቅ ብቃቱ ላይ በነበረበት ዘመን ያሳየውን የኳስ ጨዋታ ውበት የሚደግም እንደሌለ ሪያካርድ ያምናል። ራሱ ተዝናንቶ ለተመልካች ደስታንም ይፈጥራል። ባላንጣዎች ሳይቀሩ ስለ ድንቅነቱ ይመሰክራሉ። ኳስን ከመጫወት አልፎ በኳስ የዘነጠው ብራዚላዊ ዛሬም ከዓይን ርቆ ከትዝታዎቹ ጋር በእግር ኳስ ቤተሰቡ ልብ ውስጥ በክብር ይኖራል። ትውልዱ በእኔ ዘመን አየሁት ብሎ የሚኮራለት ታላቅ ኮከብ ሮናልዲኒዮ ጎቾ